አሰቃቂ የአራዊት አደጋ የስደትና የመፈናቀል መጨረሻ ምስል ማሳያ ነው ሲል ጥላል ሲቪል ማህበረሰብ ምዕራብ ትግራይ ገለጸ። በሰብዓ ካሬ መጠለያ ጣቢያ የሻማ ማብራት ስነ ስርዓት የተከናወነ ሲሆን ዓለም አቀፉ ማህበረሰብና የፕሪቶሪያ ውል አካላት ተፈናቃዩ ከወደቀበት መከራ ለመታደግ ተግባራዊ እርምጃ እንዲወስዱም ተፈናቃዮቹ ተማጽነዋል። ርግበ ገብረትንሳኤ ተጨማሪ ይዛለች። ህፃንና ኦድ የሁሉም ተፈናቃይ ህፃናት ምስል ማሳያ ነው። የህፃናት ሞት በቴንዳ ይበቃል። ደህንነት መብት እንጂ ቅንጦት አይደለም። ይበቃል። የትግራይ ተፈናቃዮች ተፈጥሯዊ የመኖርና የመብት ተማጽኖ ድምጽ ሆኖ አሁንም ቀጥሏል። በቴንዳ መሃል በአራዊት ተነጥቆ ህይወት ያለፈው ህፃንና ኦድ 7ኛ ቀንን ምክንያት በማድረግ በጽላል ሲቪል ማህበረሰብ ምዕራብ ትግራይ አዘጋጅነት በሰብዓ ካሬ ጊዜያዊ መጠለያ ጣቢያ የሻማ ማብራት ስነ ስርዓት ተካሂዷል። درب حزن تفناقلتي ترف صنتت ترف مخته نام ربتو كملس جنازه شوته تسفاز جبره مسكرم مصبحته يحلق الله حزبي نحممنا موته تسفا صباح بروه مصاي حصان تبلعو تقتلو بزبئي تخرس زدليون زحسب نزرئي اويات سمعنا مفرح مسقئي በህፃንና ኦድ ላይ የደረሰው ዘግናኝ ሁነት የተፈናቃዩ ሁኔታ ማሳያና ወደ ቀያቸው ባለመመለሳቸው የተፈጠረ መሆኑ ነው ተፈናቃዮቹ የሚገልጹት። ስቃይና ሓደ መርአያ እዚ ካብዝ ዝገፈ ነገር የለም። ይህ የስቃያችን አንዱ ማሳያ ነው። ከዚሁ የሚብስ የለም። 5 ዓመት ሙሉ በስቃይ ውስጥ ነው ያለነው። እስካሁን ግን በየትኛውም አካል የተደረገልን ነገር የለም። ዶሮዳ ሙጪ ወስራምበር ዶሮ ሸለመጥማት ሲወስዳት ፍየል ቀበሮ ሲበላት እንጂ ሰው የሚያክል በጅብ ሲበላና ቀም በመንግስት እንፍና ዋስትናው ባልተጠበቀ ቦታ በመቀመጣችን ወደ ቀያችን ባለመመለሳችን ነው ይህ ሁሉ የሆነ። አሁን ልጃችን አጥተናል። ሌሎችም ዋስትና የለንም። ሪኻ አፍዝርስ የትነዝርስ መንከራ ሽግር ከሊ ሽግር ከብር ሽግር ይገጥምና ኻዚ በረሃብ መከራና በችግር ላይ ከባድ ችግር ነው የተደረበብን። 5 ዓመት ሙሉ ባልታደሰ ኬንዳ በመጣላችን ይኸው በአራዊት ህፃን አጥተናል። አሁን በፍርሃትና በድንጋጤ ውስጥ ነው ያለነው። የህፃንና ኦድ ህልፈት የስቃያቸው ጫፍ ማሳያ ይሁን እንጂ ተፈናቃዩ ለጭሆቱ ምላሽ ተነፍጎ በሌሎች አይነተ ብዙ መከራዎች መሃል እንደሚገኝም ተፈናቃዮቹ ተናግረዋል። እንመጽእ 5 ዓመት ከርናኔና ካው አብዝናው ሮዛለና በጥሜት በስቃዩ ከተፈናቀልን 5 ዓመት ሆኖናል። እስካሁን በስቃይ በመከራ ውስጥ ነው ያለነው። የሚረዳን የለም። በረሃብ ተሰቃይተን ነው ያለነው። ስቃይ ተመዛሊ ከምንሪእ ዘለና ብናውደ ጀመራ ይኮረን ጸናሐዩ የተፈናቃዩ ስቃይ በናኦድ አይደለም የጀመረው። ትላንትና ኦድ ከዛ በፊት ደግሞ ሌሎች በሌላ ምክንያት እያጣን መጥተናል። ማን ይዘን ነው የምንመለሰው? ብዙ ጊዜ ሰላማዊ ሰልፍ አካሄደናል፣ ግን ምላሽ አላገኘንም። አሁንም በስቃይ ውስጥ ነው ያለነው እና ስቃያችን ይብቃ ነው እያልን ያለነው። ያግለና መሪርና አሎ ኸፊና አሎ ይበቃል፣ መሮናል፣ ከፍቶናል። በአራዊት መበላት እንዳለ ሆኖ እዚህ ያለው ምግብ ማግኘት አልቻለም። ግብረሰናይ ድርጅቶች ስለ እግዚአብሔር ብላችሁ ስለ ሰብአዊነት ብላችሁ እዩን። በመሆኑ ዓለም አቀፉ ማህበረሰብ የሰብአዊ ተቋማትና የውሎ አካላት ተግባራዊ መፍትሄ እንዲያበጁላቸውም ተማጽነዋል። ግዜ ተዘይተበልስና ዝንሪኦ ዘለና ትንኾነ ዘለና እዩ ካልእ ሐቅ የለን ካብ ዝልዓሊ በአጭር ጊዜ ካልተመለስን ትርፉ እየሆነው ያለው ነው። ከዚህ በላይ ሌላ ሐቅ የለም። ስለዚህ ዓለም አቀፉ ማህበረሰብ ድምጻችን ሰምቶ ስቃያችን ተረድቶ ሊያየን ይገባል። በውሉ መሰረት ወደ ቀያችን መልሱን። በቃ አድና መልሱን ወራ ሰርሕና እንበልዕ በቃ ወደ ቀያችን መልሱን ሰርተን እንድንበላ። እዚህ በረሃብ በብርዱ እየተሰቃየን ነው። በጅብ እየተበላን ነው። ወደ ቀያችን መልሱን። ንብዙሕ ጊዜ አክልና አይና መከራና ይውቅዕና አይና ሰምዕና አካል እስካብለ ማዓንት ዕለት አይተረኸበን ለብዙ ጊዜያት ይበቃል ብለናል። መከራችን ይብቃ ብለናል። እስከዛሬ የሚሰማ አካል ግን አላገኘንም። ትላንት በጦርነቱ ከዛ በረሃብ የምዕራብ ትግራይ ህዝብ ለእልቂት ተዳርጓል። ስለዚህ የትግራይና የኢትዮጵያ መሪዎች ብሎም የዓለም አቀፍ ማህበረሰብ ልቦና ይስጣችሁና ወደ ቀያችን መልሱን። ህዝብ ዓለም ሁሉ በመንግስት ፌደራል እዩ ናይ ትግራይ ዘሎ አመሓዳሪና ዲዩ
የዓለም አቀፍ ማህበረሰብ የፌዴራል መንግስትና ጊዜያዊ አስተዳደሩ ይህን እያዩ መፍትሄ ካልሰጡን እንዴት ሰው ይባላሉ? ካሁን በኋላ ቃል መግባት አንፈልግም፣ በተግባር ወደ ቀያችን ይመልሱን። ይህ ዓመት የምንመለስበት እንዲሆን አደራ ላለሁ። በህፃንና አውድ የደረሰው አሰቃቂ ሁነት የስደትና መፈናቀል የመጨረሻ ምስል ማሳያ ነው ያሉት የጽላል ሲቪል ማህበረሰብ ምዕራብ ትግራይ ስራ አስፈጻሚ አቶ ጸጋይ ተጠምቀ በበኩላቸው ለህዝቡ ሰብአዊ ጥያቄ ምላሽ ለመስጠት ዓለም አቀፍ ተቋማትና የፕሪቶሪያ ውል አካላት ተግባራዊ ስራ እንዲሰሩም ጥሪ አቅርበዋል። ሞት ህፃን ናኦድ ኃይለ ስላሴ ሞት ኩሉ ህፃን ምስሊ ተመዛበልት ስለዝኾነ ንኩለና ዝገልጽ ህፃን እዩ። የህፃን ናኦድ ሞት የተፈናቃዮች ምስል በመሆኑ ሁላችንም የሚወክል መስዋዕትነት ነው የከፈለው። በምዕራብ ትግራይ ህዝብ እየደረሰ ያለው መንከራ የትግራይ የኢትዮጵያ ብሎም የዓለም አቀፍ ማህበረሰብ እንዲገነዘበውና መፍትሄ እንዲሰጠን ነው እየጠየቅን ያለ ነው። ከሚባለው በላይ ዋጋ እየከፈልን ነው ያለ ነው። ይህ ስቃይ ይበቃል። የሚመለከታቸው አካላት መፍትሄ እንዲሰጡንና ለስቃያችን ማብቂያ እንዲበጅለት ነው እየጠየቅን ያለ ነው። ወደ ቀያችን መመለስ ሰብአዊ መብታችን ነው። በመሆኑም ህወሓት ጊዜያዊ አስተዳደሩና የፌዴራል መንግስት ከዚህም አልፎ የዓለም አቀፍ ማህበረሰብ በፍጥነት መፍትሄ እንዲያበጁልን ጥሪ ያቀረብን ነው። ይህ ሰብአዊ ጥሪ ነው። ከዚህ በላይ እንዲቀጥል መታገስ አንችልም። ግዛታዊ መሬታችን ተከብሮ ወደ ቀያችን ልንመለስ ይገባል። ከዚህ ጉዳይ ጋር በተያያዘ በህፃን ናኦድ ላይ የደረሰው አደጋ መንግስት ዜጎች ከለላ የመስጠት ግዴታውን ባለመወጣቱ ያጋጠመ ነው ሲል የፖለቲካ ፓርቲዎችና ሲቪክ ማህበራት ተወካዮች ገለጹ። የህፃን ናኦድ ወላጅ አባት በበኩሉ በልጃቸውን የደረሰው አደጋ የመጨረሻ ይሆን ዘንድ ተፈራራሚ አካላትና ዓለም አቀፉ ማህበረሰብ ተፈናቃዮች ወደ ቀያቸው እንዲመለሱ ጥረት እንዲያደርጉ ጥሪ አቅርበዋል። አሁንም ርግበ ገብረትንሳኤ ተጨማሪ ይዛለች። ባሳለፍነው ሳምንት በሰብዓ ካሬ መጠለያ ጣቢያ ህፃን ናኦድ ኃይለ ስላሴ የተባለ ህፃን በጅብ ተበልቶ ህይወቱ ማለፉ መዘገባችን ይታወሳል። ሁነቱም 5 ዓመታትን በመከራዎች መሃል ላለ ተፈናቃይ ሌላ ድንጋጤና ስጋት የፈጠረ ሁነት ሆኗል። በቤተሰቡም በመጠለያ ጣቢያውም ከባድ ሐዘንና ስነልቦናዊ ስብራት ማስከተሉንም የህፃን ወላጅ አባት አቶ ኃይለ ስላሴ ገልጻል። ሕጂ በቃ ሰይተይውን በቃ ናይ ኡምሮ ጭንቀት ገይርዋ አብ ቅድሚያ ሒዝዋ ስለዝኸረ ባለቤቴም በጭንቀት ውስጥ ነው ያለችው። ህፃን ልጁም ሌሊት መጣብኝ እያለ በቅጅት ነው ያለው። በከባድ ሁኔታ ውስጥ ነው ያለነው። እኛም በሐዘን ሌላው ተፈናቃዩም በስጋት በጭንቀት ሌሊት መተኛት አልቻለም። በመጠለያ ጣቢያው በተከናወነው የሻማ ማብራት ስነ ስርዓት የተገኙት የፖለቲካ ፓርቲና የሲቪል ማህበራት ተወካዮችም ይህ አስደንጋጭ ሁነት የተፈጠረው ህዝቡ የመንግስት ከለላ ባለማግኘቱ መሆኑን ገልጸዋል። ህፃውንትና ባዛብ ክውልዑ ምፍንቃል ከያአክል ሞት ከያአክል መፈናቀል ሞት ይብቃ። የነገ ተስፋ ህፃናት በጅቦች እየተበሉ ነው። ይህ የትውልድ የሰብአዊነት ውርደት ማሳያ ነው። ስድራ ይሕልዎ መንግስት ከአብዓቢ ይሕልዎ ዝሕጂ ካብ ስድራ ህፃን ቤተሰብ ይጠብቀዋል፣ መንግስት ደግሞ በትልቁም። አሁን ይህ ከቤተሰብ በላይ የሆነ ችግር ነው። ህፃኑ በኬንዳ ህይወት ያለፈው ህዝብን የመጠበቅ ኃላፊነት ያለው አካል ኃላፊነቱ ባለመወጣቱ ምክንያት ነው። ተመዛበልትና ብፍላይ ሓና ዝሓለፉ 5 ዓመታት አው ከቢድ አደጋ ከምዘለውን ፈልጥ ንርዳይና ተፈናቃዮች ላለፉት 5 ዓመታት በከባድ አደጋ ውስጥ እንዳሉ እናውቃለን። ሄደ ደግሞ በጅብ እስከ መበላት ህፃናቶቻችን እስከ ማሳጣት ደርሰዋል። የሚጠብቃቸውና ከለላ የሚሰጣቸው አካል በማጣታቸው ነው ይህ የሆነው። አያይዘውም የተፈናቃዮች መከራ እንዲያበቃ የሚመለከተው አካል ሁሉ በሰብአዊነት ሚዛን እንዲሰራም ጥሪ አቅርበዋል። ኣብዚ ቅጽል ዓመት አውዚ ከምዘይ ንርከብ ተስፋ ይገብር። በቀጣይ ዓመት እዚህ እንደማንገናኝ አምናለሁ። ተፈናቃዩ ወደ ቀየው ተመልሶ መደበኛ ህይወቱ እንዲመራና ከዚህ አደጋ እንዲወጣ የሁሉም አካል ኃላፊነት ሊሆን ይገባል። ያአክል ካብ ዝበሃል ነው ጊዜ እዩ አኺሉ እንዳራናየ ይኮናል። ይበቃል ከተባለ ብዙ ጊዜያት አስቆጥሯል። ግን ሲበቃ እያየነው አይደለም። በሰብአዊነት ፖለቲካ ሊሰራ ይገባም። መንግስት መፍትሄ ካልሰጠ ሰብአዊነት የሚሰማው አካል መፍትሄ ሊሰጥበት ይገባል። ተመዛበልትን ናይ መምላሽ ግዛታዊ ሓድነት ትግራይ ናይ ምርግጋጽ ኃላፊነት ድማ ናይ ሁላህና እዩ ዝኸውን። ሁላችንም ተፈናቃዮችንና የትግራይ ግዛታዊ አንድነትን የመመለስ ኃላፊነት አለብን። በይበልጥ ደግሞ መንግስትና ዓለም አቀፍ ተቋማት ኃላፊነታቸው ሊወጡ ይገባል። በህፃን ልጁ የደረሰው መስዋዕትነት የተፈናቃዩ መከራ መቋጫ ይሆን ዘንድም የፕሪቶሪያ ውል አደራዳሪና ተደራዳሪ አካላት ብሎም ዓለም አቀፉ ማህበረሰብ ኃላፊነቱ በመወጣት ተፈናቃዩ ወደ ቀዩ በመመለስ ከዚህ እልቂት እንዲታደግም አቶ ኃይለ ስላሴ ጥሪ አቅርበዋል። እዚ ሁሉ ዝምልከቶ እዚ ተማዛባላይ እዚ ኣብ ሓጢ ሰዓት ንክምለስ
ተፈናቃዩ በአጭር ጊዜ እንዲመለስ ሁሉም የሚመለከተው ኃላፊነቱ ሊወጣ ይገባል። የፌዴራል መንግስት፣ ጊዜያዊ አስተዳደሩ፣ ህወሓት፣ አደራዳሪ አካላትና ዓለም አቀፍ ተቋማት ተረባርበው ወደ ቀያችን ይመልስን።